እዩ የምትባይ ሴት ኧረ ተይ የሴት ስም አታጥፊ። ኧረ ተይ የሴት ስም አታጥፊ። ሴት ክብር ናት። እናት ሀገር ናት። እናት ክብር ናት። ነገ የምትዋረጅበት ነገር የምታፍሪበት ነገር አትስሪ። ተይ ተይ። ነገ ሆዴ ውስጥ ልጅ አለ ብለሻል። እኛ ፕላስቲክም ይሁን ልጅም ይሁን አይመለከተንም። እሱ ግን ነገ የምትዋረጅበት ነገር የዚህ ሁሉም ሰው እንባ፣ የእናቶች እንባ፣ እርግማን። ለአንቺ ግን ጥሩ እንደው ልጅ ብትወልጅ ጤነኛ ልጅ የምትወልጅ ይመስልሻል? ኧረ ተይ፣ ኧረ ተይ ተይ። ግፍ አትስሪ። ተይ ተይ። ሴት ልጅ ነሽ፣ ግፍ አትስሪ። ሴት ልጅ እኮ ግፍ አይሰራም። ነገ ለሴት ልጅሽ ምንድን ነው የምትመክሪያት? በዚህ ልክ የወረድሽ ሴት እያሰደብሽ። ኧረ ተይ። የቦታጀራም ስም አታጥፊ። ስርዓት ይኑርሽ። ተከበሪ። ሴት ልጅ ክብር ናት። ተከበሪ። ነገ ለትዳርሽም ተከበሪ። ለምትወልጁ ልጅ ተከበሪ። ለሰፈር ሰው ተከበሪ። እንዴ በግርድ የልጅ አባት አንተ ነህ እንዴ? እንደዚህ አይነት ነገር አለ እንዴ? እኔ በአንቺ ነው እየሰማሁት። እንደዚህ አይነት ነገር የምታፍርበት የምትዋረጅበት ነገር ትሰሪያለሽ እንዴ? ነገሩ እነ ብሩኬ ናቸው ፊት የሰጧት ከመጀመሪያን ጀምሮ። አይኑ በዚህና በዛ ሳይል ሂጅ ከዚህ ጋር ቢላት እኮ አፏን ዘግታ ትቀመጥ ነበረ። አፍራ ትወጣ ነበረ እንዴ! ምን አይነት ጉድ ነው እየታየ ያለው? ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናቸው? ሰላም ናችሁ ወይ? እኔ ጋር ሁሉን ሰላም፣ ሁሉን መልካም ነው። ሰላማችሁ ይብዛ። እኔ ጋር ሁሉን ሰላም ነው። ሰላማችሁ ብዙ ትርፍርፍ ይበልልኝ። እንግዲህ ዛሬ ሀይሚዬ አልነበረችም። እንኳን አልነበረችም፣ በጣም ደስ ይላል። እንኳን አልነበረችም እና እግዚአብሔር አምላክ ነገሩ ግልጽ ያወጣዋል። ነገሩ በአደባባይ ያዋርዳታል። ሰው ለማዋረድ እንደተነሳች ይሄን እኔ ምን አክል ቢከፈላት ነው ይሄን አክል ጥግ የምትሄደው? ይሄን አክል ምን አክል ቢከፈላት ነው ይሄን አክል ጥግ የምትሄደው? የምትገርም ልጅ ናት በእውነት። በዚህ አክል ልክ ሴት ልጅ ክብር አላት። ክብር ይኑርሽ። እኛ እኮ በፊት ተደብቀን በእውነት ስራ ብትሰሪ እኮ የአረብ ሀገር ሴት እኮ ሽንት ቤት እያጠብን እኮ ክብራችን ጠብቀን ነው የምንኖረው። የሀገር የቤት ሰው ክብር አስጠብቀን ነው የምንኖረው። ክብር ይኑርሽ፣ ክብር ይኑርሽ። ተከበሪ፣ ተከበሪ፣ በእውነት ተከበሪ። ስም አታስጠሪ። የሴት ስም እያስጠራሽ ነው። በአደባባይ እየተዋረድሽ ነው፣ እየተረገጥሽ ነው፣ እየተረገምሽ ነው። ተይ ተይ። ነገ የሚቆጭሽ ነገር የሚጸጽትሽ ነገር የዘመናት የሚጸጽትሽ ነገር አታርጊ። የምታፍሪበት ነገር አታርጊ። እንዴ በግድ የልጅ አባት ካልሆን እሺ፣ የልጅሽ አባት ከሆነ አርፈሽ ተቀመጪ እስከምትወልጂ ድረስ። ምን ልሁን ነው የምትይ? ከህይወታቸው ወጣፋልሽ፣ ውጪ፣ በቃ ውጪ፣ እንደወጣሽ ውጪ። የሚያወጣ ነገር ይንቀልና ከስር ያውጣሽ። ኧረ በስመ አብ! እኔ እንደዚህ አይነት ሴት አይቼ አላቅም። ቅመም እንደው እግዚአብሔር አምላክ አንቺ ህይወትሽ ዘመንሽ ይባረክ፣ ተባረኪ። ብሩኬ እግዚአብሔር መርቆ ነው የሰጠ። ቅመም በእውነት አንድ አይነት ጨፍነህ አንድ አይነት ከነህያት እንዲህ ኧረ እንደዚህ አይነት ውርደት! ኧረ አትዋረጂ። ተይ ተይ፣ በአደባባይ አትዋረጂ። ብሩኬ ፊት አትስጣት። እሷን እመታለሁ አትበል። እጅህም አታውሽሽ። እቺ የቆሸሸች ናት። እጅህም አታውሽሽ። አንተ በሌለህብህ ነገር ምንም ያስጨንቅህ ነገር የለም። ምንም ያስፈራህ ነገር የለም። ምንም ያስፈራህ ነገር የለም። ምንም ያስጨንቅህ ነገር የለም። አንተ ያላደረከው ነገር ምንም ያስጨንቅህ ነገር የለም። እንዴ አታፍርም እንዴ? በየቦታው ዘላ ዘላ፣ በየመጠጥ ቤቱ ዘላ ዘላ ልጅ አንተ ነው የሚባል ነገር አለ እንዴ? እንዴ ምንድን ነው ይሄን አክል? ኧረ የዛሬ የባሰ ነው እንጂ ምን አክል ቢከፈልሽ ነው? ምን አክል ተሰጥቶሽ ነው? ለብር ብለሽ ይሄን አክል ውርደት! ሴትነትሽ በአደባባይ የምታዋርጂ፣ ሴትነትሽ በአደባባይ እንደዚህ አይነት የወረደ ስራ የምትሰሪ ምን አክል ቢከፈልሽ ነው? ምን አክል የእነሱን ህይወት መበጥበጥ ቢሰጥሽ ነው? ደግሞ መቼም እነሱ አትለያያቸው። ለአመልሽ እንዲሁ ትደክሚያለሽ፣ ትቃጠያለሽ። ነገም ትቀጣያለሽ፣ ዛሬም ትቀጣያለሽ። አታገኙ። የልጄ አባት ነብይ። ኧረ እባክሽ እነሱ ቤት ጦሳቸው ውጪ። እነሱ ቤት አትገቢም። እንደዚህ አይነት ሰገጤ ሴት አትገባም እነሱ ቤት። ኧረ ካንቺ አይጠበቅም። ተይ ካንቺ አይጠበቅም። ይሄ ካንቺ የሚጠበቅ አይደለም። ሴት ልጅ ነሽ። ሴት ልጅ ክብር አላት። ትልቅ ክብር አላት። ስራም ብትሰራ ክብር አላት። ተከበሪ። ቤተሰቦችሽ አስከብሪ። እናት አባትሽ አታስጠሪ።
ለስራ ብለሽ ለብር ብለሽ ከቸገረሽ የአረብ ሀገር ሴት እርዱኝ ብትይ እኛ ዛሬ የማንም እንረዳሻለን። ደግሞ አሁን ግን ብትሞቺ ማን ዞር ብሎ ያይሻል? ኧረ በጣም ያስጠላብሻል ህይወትሽ። ይሄ ፕላስቲክ ተሸክመሽ እየዞርሽ ደግሞ የሰው ህይወት መበጥበጥ፣ የሰው ህይወት ማሽተት። ነገር ልጆቹ ምንም አይለያዩ። ወጣሽ ወረሽ ምንም አይፈጠርም፣ ምንም አይሆኑ። ታያለሽ። ግን እድሜ ዘመንሽ እየነደድሽ ትኖሪያለሽ፣ እየተቃጠልሽ ትኖሪያለሽ። ኧረ ከአንቺ ይሄን አይጠበቅም። ከአንቺ ከሴት ልጅ ይሄ አይጠበቅም። ከሴት ልጅ እንደዚህ የወረደ ነገር አይጠበቅም፣ አይጠበቅም። ተይ፣ ጥሩ አይደለም እንዴ! አንቺ ምን ልሁን ብለሽ ነው? ይሄን አክል ምን ልሁን ብለሽ ነው? በዚህ ልክ ምን ልሁን ብለሽ ነው? ምን ስላለሽ ነው? በዚህ አይነት ልክ እንደዚህ እንደዚህ ዝም ስላለሽ ስላከበረሽ፣ ብሩክ ሴት ልጅ ስለሚያከብር የሴት ልጅ ቦታ ስለሚሰጥ ሀይሚ ስስጎኗ ስላወቅሽ ነው ይሄን አክል ዝርጥ ምትይ አፍሽ ምትከፍች። ተይ፣ ከአንቺ አይጠበቅም ከሴት ልጅ። በእውነት እኔ በጣም አፈርኩብሽ። ሴት ልጅ እንደው ስለወለድኩ ራሱ እንድናፍር አደረግሽን። ብዙዎቻችን ሴት መሆናችን ራሱ እንድንጠላ አደረግሽን። እስከ ጥግ ድረስ እንደዚህ በፕላስቲክ። ኧረ በስመ አብ! ምን አክል ቢከፈልሽ ነው? በአንገትሽ ያለ ማተብ ግን ምንም አይመስልሽም? እምነትሽ ምንም አይመስልሽም? ምንም አይመስልሽም? ግን ምንም መስሎ አይታይሽም? ፊት ስላገኘሽበት። ኧረ እባክሽ ልትካፈይ። ውይ የልጅ አባት እንዲሁ በግድ የልጅ አባት አለ እንዴ? እኔ እንደዚህ አይነት አይቼን ሰምቼ አላውቅም። እዩ የምትባይ ሴት፣ ኧረ ተይ የሴት ስም አታጥፊ። ኧረ ተይ የሴት ስም አታጥፊ። ሴት ክብር ናት። እናት ሀገር ናት። እናት ክብር ናት። ነገ የምትዋረጅበት ነገር የምታፍሪበት ነገር አትስሪ። ተይ ተይ። ነገ ሆዴ ውስጥ ልጅ አለ ብለሻል። እኛ ፕላስቲክም ይሁን ልጅም ይሁን አይመለከተንም። እሱ ግን ነገ የምትዋረጅበት ነገር የዚህ ሁሉም ሰው እንባ፣ የእናቶች እንባ፣ እርግማን። ለአንቺ ግን ጥሩ እንደው ልጅ ብትወልጅ ጤነኛ ልጅ የምትወልጅ ይመስልሻል? ኧረ ተይ፣ ኧረ ተይ ተይ። ግፍ አትስሪ። ተይ ተይ። ሴት ልጅ ነሽ፣ ግፍ አትስሪ። ሴት ልጅ እኮ ግፍ አይሰራም። ነገ ለሴት ልጅሽ ምንድን ነው የምትመክሪያት? በዚህ ልክ የወረድሽ ሴት እያሰደብሽ። ኧረ ተይ። የቦታጀራም ስም አታጥፊ። ስርዓት ይኑርሽ። ተከበሪ። ሴት ልጅ ክብር ናት። ተከበሪ። ነገ ለትዳርሽም ተከበሪ። ለምትወልጁ ልጅ ተከበሪ። ለሰፈር ሰው ተከበሪ። እንዲህ በግርድ የልጅ አባት አንተ ነህ። እንደዚህ አይነት ነገር አለ እንዴ? እኔ በአንቺ ነው እየሰማሁት። እንደዚህ አይነት ነገር የምታፍርበት የምትዋረጅበት ነገር ትሰሪያለሽ እንዴ? ነገሩ